ሰላም እንዴት ናችሁ ቤተሰብ? ሰላም ነኝ እኔ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ቆንጆ ብርድን የሚያላቅቅ እንዲሁም ጉንፋን ያመመን ሹርባ ቆንጆ አድርገን ለመስራት አብረን እንስራ። ወደ አሰራሩ እዚህ እንግዲህ ዶሮም ሆነ ስጋ ያለንን ነገር መጠቀም እንችላለን። ስጋዬን እኔ እንደዚህ በቀጫጭኑ ከተፍኩኝ። በዚህ መልኩ ክትፋረኩ አጠብኩትን። ሽንኩርትና ነጭ ሽንኩርት እዚህ እያቁላላሁ ነው። ስጋውን አረኩኝ። ከዚህ ቅመማ ቅመሜን ያለኝን ቤት ያፈራውን እኔ ያደርጋለሁ። እናንተ ያላችሁን ቆንጆ የቪዲዮ ነው የዛሬ ቪዲዮ ጠረመጠን ያለ እናንተን በሚያስረዳ መልኩ ነው ቪዲዮ ያቀረብኩላችሁ። ቪዲዮ እስከ ፍጻሜ ድረስ ላይክ ሼር እያደረጋችሁ አብራችሁኝ ቆዩ። እዚህ እንግዲህ ቅመማ ቅመሜን አንድ ላይ አረኩኝ ለስራ ለማቅለል ቲማቲም ከተፍኩኝ። ከዚህ ከስጋ የደበለኩኝ እዚህ እንግዲህ ሹርባው አለና የገብስ እህል ነው እንደምታዩትኝ። በዚህ መልኩ የሚበቃኝን ያህል ከመፍጫ ያረኩኝና ውሃ ሙቅ አረኩበትኝ። የተወሰነ ደቂቃ ከተውኩት በኋላ ፈጨሁት ማለት ነው። በዚህ መልኩ ፈጨሁትኝ። ላይክ አርጉ ቤተሰብ፣ ላይክ ማድረግ እንዳይረሳ። እውነት ትናንትና ኬክ ሰርች ምናምን ሼር ያረኩት ቪዲዮ በጣም አስደስቶኛል። ዛሬም በዚህ ቪዲዮ እንድታስደስቱኝ ስል እናገራለሁ፣ አሳስባለሁ። እዚህ እንግዲህ ከስጋዬ ላይ ቅመማ ቅመም ያለኝን ጨው ምናምን ብዙ ነገር አረኩኝ ማለት ነው። በዚህ መልኩ አሁን ውሃ ሙቅ አረኩበትኝ። እንደዚህ ሆኖ እየፈላልኝ ነው እንደምታዩት። በጎን መኮረኒ እየሰራሁ ነው፣ በጎን ሹርባ እየሰራሁ ነው። ሹርባው ብርድ ሰዓት ስለሆነ ይጠቅመናል። አሁን የፈጨሁትን የሹርባ እህል ካቁላለሁትኝ ስጋ ላይ ጨመርኩኝ ማለት ነው። እንደዚህ የሚበቃኝን ያህል ውሃ ጭምር አረግና ቀስ ብሎ እንዲፈላልኝ ገርበባ አርጌ ተወዋለሁ። ሹርባ የመደፋት ባህሪ ስላለው እንጨት ላውን አርገነ ማብሰል እንችላለን። በመጨረሻም እንግዲህ ሹርባው ይህንን ይመስላል። እንደዚህ እንደኔ ጥቁር እንዳይለባችሁ ከፈለጋችሁት ማጅ ጠማጥሙን አለማብዛት ትችላላችሁ። የማጅ ጠማጥም አብዝቼበትኝ መልኩ እንደዚህ ሆኗል። ትንሽ ነጭ ቢሆን የተሻለ ያምራል። ላይንም ብቻ እኔ እንደዚህ አርጌ ሰራው ማለት ነው። ሴትየቱም ተወደዋለች፣ እኔም ወድጄዋለሁኝ። በእውነት ጉንፋን ይዟችሁ ጉሮሯችሁን ለሚያሳካችሁ በጣም ውስጣችሁ ላይ ብርድ ከገባ በዚህ መልኩ ብትጠጡ ብርዱም አንድ አፍታ ነው ጥፍት የሚልላችሁ።